ቀጣይ ያለው ፕሮዳክታችን ደግሞ አክለሪክ ፑቲ ይባላል። ይሄ እንግዲህ ወፍራም ይዘት ያለው ነጭ ፕሮዳክት ነው። በመጀመሪያ የምንቀባበትን ቦታ እናጸዳለን። ከዛም አክለሪክ ፑቲ እንቀባለን። አክለሪክ ፑቲ በስሱ መቀባት አለብን። ወፍራሙ ከቀባነው ክራክ ይፈጥራል። አክለሪክ ፑቲን በድጋሚ ወይንም ሰከንድ ኮት ለመቀባት 24 ሰዓት መጠበቅ አለብን። እንደ አስፈላጊነቱ 3 ዙር ወይም 4 ዙር መቀባትም ይቻላል። የምንቀባው የህንፃውን የውስጠኛ ክፍል ከሆነ አክለሪክ ፑቲ ብቻውን መቀባት ወይም ቻክ ማድረግ እንችላለን። ነገር ግን የምንቀባው የህንፃውን የውጨኛ ክፍል ከሆነ አክለሪክ ፑቲ ከሲሜንት ፑቲ ጋር በመደባለቅ መቀባት እንችላለን። የአሰራር ቀደም ተከተሉን ወይንም ስቴፑን ጠብቀን ከሰራን በመጨረሻ የምናገኘው እንዲህ የሚያምር ወጥ ገጽታን ይሆናል። የምናዘጋጀው አክለሪክ ፑቲን በ25 ኬጂ እሽግ ነው። አባይ ኤችዲ ቀለም ሁሉንም በጥራት። ስለ ምርትና አገልግሎታችን የበለጠ መረጃን ለማግኘት የዩቲዩብ ፔጃችንን ይከታተሉ።